አላሁ ጀለ ወዐላ እንግዲህ እኛን ሲፈጥረን ዝም ብሎ አይደለም የፈጠረው። እኛን በሚፈጥረን ጊዜ የፈጠረበት ዓላማ አለ። ወማ ኸለቅነ ሰማዋት ወልአርض ወማ በይነሁማ ላዒቢን እንደሚለው አላህ ሰማይንና ምድር በውስጡ ያለውን በአጠቃላይ ዝም ብለን ለቀል ለጨዋታ አይደለም የፈጠርነው፣ የተፈጠረበት ዓላማ አለ። وكذلك بسورة المؤمنون لا يم الله እንደሚለው أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون እኛ ለጨዋታ ለቀልድ የፈጠርናችሁ ይመስላችኋልን? ወደኛስ የማትመለሱ ይመስላችኋልን? ይላል አምላካችን አላሁ ዐዘ ወጀል። ወደኛ የማትመለሱ ይመስላችኋልን? ስንፈጥራችሁ ዝም ብለን ይመስላችኋልን የፈጠርናችሁ ይላል አላህ። ሰውየው ለተፈጠረበት ዓላማ ግብ የማይውል ከሆነ ችግር ነው ሐቂቃ። አላሁ ስብሓነሁ ወተዓላ እንደሚለው ያ አዩሃ ልኢንሳን ማ ገረከ ቢረቢከ አልከሪም አለዚ ኸለቀከ ፈሰዋከ ፈዐደለክ። ያ አንተን አስተካክሎ አሳምሮ ለፈጠረ አላህ ስብሓነሁ ወተዓላ ከሱ ምንድነው ያታለለህ ይላል። ምን አጠመመህ? እሱም በብቸኝነት ከማምለክ ምንድነው የከለከለ? አላሁ ጀለ ወዐላ በቁርአን ያለው ምንድነው? ለኢን አሽረክተ አላቸው። በአንተ ነብዩን ሰለላሁ ዐለይሂ ወሰለም ብታጋራ፣ በአላህ ላይ ብታጋራ ለይሕበጠነ ዐመሉ ስራ እንዳለ ይታበሳል አላቸው። ስራ እንዳለ ይጠፋል። የሰገድከው ሰላት፣ ያደረግከው ሐጅ፣ የጾምከው ረመዳን፣ የተለያዩ ዒባዳዎች የፈጸምካቸው አይጠቅሙህም። ምን ካደረግ ከአላሁ ጀለ ወዐላ ውጭ ያለውን ካመለክ አይጠቅምህም። ወለተኩነነ ሚነል ኻሲሪን። ይሄ ብቻ አይደለም አላቸው። ምንድነው ሌላው? በአኺራም በዱንያም ከሚከስሩ ሰዎች ትሆናለህ አላቸው። ይሄ ሐቂቃ በጣም ያስፈራል። ስለዚህ ሽርክ የሚባለው ነገር ስራን እንዳለ የሚያወድም ነው። የተፈጠርንበትን ዓላማ የሚያዘነጋ ነው። ተውሂድ የሚባለውን የሚጻረር ተውሂድ ከሌለህ ዒልም ላይ ማለት ነው የፈለግከውን ያክል እውቀት ቢኖርህ ምንም ጥቅም የለውም። ተመልከት፣ ብዙ ሰዎች እንኳን እውቀት አላቸው፣ እውቀት ብዙ የሆነ ፈኖችን አጥንተዋል። ነገር ግን ዓቂዳ ላይ ባዶ ሽርክ ነው ያለው። الله الرحمن الرحيم الحمد لله رب العالمين والصلاة والسلام على مبعوث رحمة للعالمين وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله وبركاته. يقول الله عز وجل في محكم تنزيله: اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا. الله سبحانه وتعالى بتكبر وقالوا بسورة المائدة لي: اليوم أكملت لكم دينكم ዛሬ እነሆ ሃይማኖታችሁን ሙሉ አደረግኩላችሁ ይላል አላህ። ወአትመምቱ ዐለይኩም ኒዕመቲ በእናንተ ላይም ደግሞ ጸጋዬን አሟላሁኝ። ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ለእናንተም ወደድኩላችሁ ይላል አላህ ሱብሓነሁ ወተዓላ። ዲነን ሃይማኖትን ማለት ነው እስልምና ሃይማኖታችን ማለት የተወደደ ወከዛሊከ በእኛ በራሳችን በምርጫችን የምናገኘው ሳይሆን የአምላካችን የአላሁ ተባረከ ወተዓላ ጸጋ ነው። ሰው ብዙ የሆነ በብልጠት ወይም በእውቀት የሚያገኘው ነገር አይደለም። አላህ ተውፊቁን ሲሰጥህ ነው። ሂዳየቱ ተውፊቅ የሚባለውን አላህ ሲገጥምህ ነው ማለት ነው ይህን ትልቅ የሆነ ዲንን የምትይዘው። ስለዚህ ዲን እስልምናችን ማለት ትልቅ ጸጋ፣ ከሁሉም አላሁ ተባረከ ወተዓላ ለእኛ ከሰጠን ከሁሉም ጸጋዎች የበለጠና ታላቁ የሆነው እስልምና ነው። እስልምናችን ማለት ሰዎች አብዛኛው እንደምንገነዘበው በውርስ ወይም ደግሞ ዝም ብሎ ምንም የሆነ መርህ የሌለው አይደለም። እስልምናችን መርህ አለው። ከዛለክ ያስቀምጣቸው የሆኑ ህግጋቶች ይኖራሉ። ስለዚህ እስልምና ማለት በጥቅሉ ምንድነው? ሙሉ የሆነ ሃይማኖት፣ ከሌላ ሃይማኖት በፍጹም መመሳሰልም ቢሆን የማይፈልግ፣ ከሌላ ሃይማኖት ጋር ከይሁዳው ከዛለክ ከነሳራዎች ጋር ምንም የሆነ ሌላም ሃይማኖትንም ጨምሮ ከነሱ ጥገኝነትን የማይፈልግ ሙሉ የሆነ ሃይማኖት ነው እስልምናችን ማለት ነው። ስለዚህ እስልምናችንን በመጀመሪያ ደረጃ እስላም ማለት ምንድነው፣ ወከዛሊከ እስልምናስ በምን ያዛል ከምን ይከለክላል የሚለውን ማወቁ በእኛ ላይ አስፈላጊ ነው። ካላወቅን
ህዝቦች ጋር ከነዚህ ከሰዎች ጋር መመሳሰል ወከዛሊካ የነሱን ሁኔታ ከፍ አድርጎ መመልከት ደረጃ ልንደርስ እንችላለን በመሐይምነት ተነሳስተን ማለት ነው። ስለዚህ በጥቅሉ ተውሂድ ወይም ደግሞ እስልምናችን አላሁ ተባረከ ወተዓላ ሙሉ ያደረገው ነው በነብያችን አለይሂ ሰላቱ ወሰላም ጊዜ ማለት ነው። እስልምና ወይም ዲናችን ሙሉንም ነገር አጠቃሏል፣ ሁሉንም ነገር በውስጡ ይዟል ማለት ነው። ቁርአን ለምሳሌ የኛ የግንዛቤ እጥረት ካልሆነ በስተቀር ሁሉንም ነገር ቁርአን ውስጥ እናገኛለን። ግንዛቤያችን ሰፋ አድርገን ሰለፎች በተገነዘቡት አገነዛዘብ ከወሰድነው ምን እናገኛለን? ሁሉንም ነገር ቁርአን ውስጥ እናገኛለን። ሁሉንም ነገር ቁርአን ውስጥ ተጠቅሶ እናገኛለን። ነገር ግን ግዴታኛ መንፈልጋት የሆነችው ነገር ቁርአን ውስጥ ስለሌለች ቁርአን ጎዶሎ ነው ወይም ደግሞ ሁሉንም ነገር አላጣቀሰም ማለት አንችልም። ለምን? አንዷ ቃል ብዙ ነገርን በውስጧ ትይዛለች። ወይም ደግሞ ያንኛ እኛ የምንፈልገው የሆነው ዒባራ ምን ይፈልጋል? ግንዛቤን ወከዛሊካ ሰፋ አድርጎ የሚያስተነትን የሆነ ምን ይፈልጋል? ዓሊም ይፈልጋል ማለት ነው። ስለዚህ እስልምናችን አልহামዱሊላህ በነብያችን አለይሂ ሰላቱ ወሰላም ዘመን ሙሉ የሆነ ከሌሎች ሃይማኖቶች ወይም ደግሞ ከሌሎች ከሆኑ በኩፍር ዓለም በሚንከራተቱ በሆኑ ሰዎች ከነሱ ምንም የሆነ የሚፈልገው ነገር የለም። ነብያችን አለይሂ ሰላቱ ወሰላም في حجة الوداع ላይ እንዳሉት አላ هل بلغت ብለው ሱሐቦቻቸውን ጠይቀዋል። እኔ አድርሻለሁ ወይ አላሁ ዐዘ ወጀል የሰጠኝ የሆነን መልእክት አስተላልፍ ያለሁ ወይ ብለው ጠየቁ ሱሐቦቻቸውን። የዚህን ጊዜ አዎ እኛ እንመሰክራለን አንተ እንዳስተላለፍክ ብለዋል። ስለዚህ የምንፈልገው ነገር በአጠቃላይ ዲናችን ላይ አለ። አልহামዱሊላህ ሁሉም ነገር ተቀምጦልናል ማለት ነው። ስለዚህ አላሁ ጀለ ወዐላ እንግዲህ እኛን ሲፈጥረን ዝም ብሎ አይደለም የፈጠረው። እኛን በሚፈጥረን ጊዜ የፈጠረበት ዓላማ አለ። ወማ خلقنا السماوات والارض وما بينهما لاعبين እንደሚለው አላህ ሰማይንና ምድር በውስጡ ያለው በአጠቃላይ ዝም ብለን ለቀል ለጨዋታ አይደለም የፈጠርነው፣ የተፈጠረበት ዓላማ አለ። وكذلك بسورة المؤمنون لا يم الله እንደሚለው أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون እኛ ለጨዋታ ለቀልድ የፈጠርናችሁ ይመስላችኋልን? ወደኛስ የማትመለሱ ይመስላችኋልን? ይላል አምላካችን አላሁ ዐዘ ወጀል። ወደኛ የማትመለሱ ይመስላችኋልን? ስንፈጥራችሁ ዝም ብለን ይመስላችኋልን የፈጠርናችሁ ይላል አላህ። ስለዚህ እኛ የተፈጠርንበት ዓላማ አለ፣ ዝም ብለን አይደለም የመጣነው። وكذلك ሰማይን ምድርን ሰማያት ምድር وكذلك መላእክቶች ሁሉም ፍጡራን በአጠቃላይ የተፈጠሩበት ዓላማ አላቸው። ይህ ትልቅ ዓላማ ምንድነው? ተውሂድ አላህን ዐዘ ወጀል በአምልኮ አንድ አድርገው ሊነጥሉ ማለት ነው። አላሁ ስብሓነሁ ወተዓላ በሱረቱ ዛሪያት ላይ እንደሚለው وما خلقت الجن والإنس إلا ليعبدون አማልክት እነዚህ አጋንንት እነሱንም ይሁን የሰው ልጆችንም እንኳን አልፈጠርኩም እኔን በብቸኝነት እንዲያመልኩኝ እንጂ እኔን ብቻ እንዲገዙ እንጂ ይላል አላህ። እኔን በብቸኝነት እንዲገዙ እንጂ ለሌላ አልፈጠርኳቸው። አሁን መልስ አገኘን። እኛ ለምን ተፈጠርን ብለን ብንጠይቅ ቁርአን እዚሁ መልስ ሰጠን ማለት ነው። وما خلقت الجن والإنس إلا ليعبدون የሰው ልጆችንም ይሁን አጋንንቶችን አልፈጠርኩም እኔን በብቸኝነት እንዲያመልኩ እንጂ። የተፈጠርነው ለምንድነው? ለዒባዳ አላህን ሱብሓነሁ ወተዓላ በብቸኝነት እንድናመልክ ማለት ነው። የተፈጠርንበት ዋነኛው ግብ ይህ ነው። ሰውየው ለተፈጠረበት ዓላማ ግብ የማይውል ከሆነ ችግር ነው ሐቂቃ። አላህ ሱብሓነሁ ወተዓላ እንደሚለው ያ አዩሃ ልኢንሳኑ ማ ገረከ ቢረቢከ አልከሪም الذي خلقك فسواك فعدلك يا أنتن አስተካክሎ አሳምሮ ለፈጠረ አላህ Subhanahu Wa Ta'ala ከሱ ምንድነው ያታለለህ ይላል። ምን አጠመመህ? እሱን በብቸኝነት ከማምለክ ምንድነው የከለከለ? አላህ Subhanahu Wa Ta'ala አንተን እኮ እኛን እኮ ሲፈጥር ጭንቅላታችን እንደዚህ አዙሮ መፍጠር ይችላል። እጃችንን ደግሞ ወደታች ማድረግ ይችል ነበር አላህ። ነገር ግን አሳምሮ እንደዚህ ፈጠረን አላህ Subhanahu Wa Ta'ala እንድናስተነትን ነው አይደል? ወፊ አንፉሲኩም አፈላ ተብሲሩን ወደ ራሳችሁ አትመለከቱም ምን የሚለው አላህ Subhanahu Wa Ta'ala የአላህን ትልቅነት ከምናውቅበት ከሆነው ነገር መካከል
بآياته ومخلوقاته الله عز وجل ما وقن شلالنا تذكرني هنا عقل قال له سوكونا مالك عند سو عفت أدرن تملكته يمدرن يراسون وكذلك يتلايو فطروتشن مالتنا يسمعين يمدرن أفلم ينظروا إلى السماء كيف بنيناها نار لم يرى الله سبحانه وتعالى انديت اندقنا ببالات أي ملكة من سماين والأرض مددناها إلى مدرن دمو زرقانات ست أدركو هي تلك يا الله سبحانه وتعالى تأمرنا السنة عندنا الله عز وجل بيتشا أملاكاتشن عندهن من نوك بيتنا ሌሎች የሆኑ ፍጡራን ለምሳሌ ከአላህ Subhanahu Wa Ta'ala ውጪ የሚያመልኳቸው ማንኛውም ግለሰብ ብትጠይቀው ይፈጥራል አይልም ነገር ግን ምንድነው የሚሏት ويعبدون من دون الله ما لا ينفعهم ولا يضرهم ነገር ግን እነሱ ምንድነው የሚሉት إلا ليقربونا إلى الله زلفى ወደ አላህ መቃረብን እንዲያቃርቡን ነው እንጂ እኛ እኮ ይፈጥራሉ ነገራቶችን ያስተናበራሉ አላለም የሚሉ ሰዎች አሉ አንዳንድ ደግሞ ከዚህ የበለጠ ዝቅጠት ውስጥ የገባ ሰው በጣም የሚያዝበህ ነገራቶችን ሁሉ ለአላህን ማለት ነው ለፍጡራን አምጥቶ የሚሰጥም ይኖራል ዲናችን ይሄን አያዝም የተፈጠርንበት ዓላማም ይሄ አይደለም እኛ የተፈጠርነው አላህን ብቻ ልናመልክ ነው وكذلك ሌሎችም ማለት ነው መላእክቶች ሊሆኑ ይችላሉ የሚመለኩ ከአላህ ውጪ የተፈጠሩት ማንን ሊያመልኩ ነው አላህን Subhanahu Wa Ta'ala ሊያመልኩ ነው بل عباد مكرمون ብሎ ነው አላህ የገለጻቸው መላእክቶች የተከበሩ የሆኑ የአላህ ባሪያዎች ናቸው لا يعصون الله ما امرهم ይላል አላህን ምንም የማያምፁ የሆኑ ምኖች ናቸው የአላህ ባሪያዎች ናቸው ይላል وكذلك ነብያትን ብንወስድ እንደዚሁ ነብያትን ቢሆን ማለት ነው ምንድናቸው የአላህ ባሪያ ናቸው አይደል ነብዩ አለይሂ ሰላቱ ሰላም ጨምሮ ከነሱ ጀምረን ብንመለከት ሁሉም የአላህን عز وجل ሪሳላ የሚያስተላልፉ ናቸው ሌላ ምንም የሆነ ዒባዳ ከሩብያ ከኡሉህያ ከምንም የሆነ ምን የላቸውም ነሲብ ወይም ደግሞ ድርሻ የላቸውም በዚህ ላይ ስለዚህ የተፈጠርንበት ዋነኛው ዓላማ ለዚህ ነው የኛ ብቻ አይደለም ያጋንንትም የተፈጠሩበት ፍጡራን በአጠቃላይ የተፈጠረበት ዋናው ምንድነው ተውሂድ ነው አላህን عز وجل በብቸኝነት እንድናመልክ ነው የሱን አዋሚር እንድንጠብቅ ነው ከሱ አዋሚርም ቢያለ ሰው ደግሞ የሸይጣንን ጉትጎታን የሚከተለው የዚህን ጊዜ አላህ Subhanahu Wa Ta'ala እንዳለው ለአምላ አን جهنم منكم اجمعين ነው ያለው ሸይጣን ለአደም አለይሂ ሰላም ስገድ ሲባል ምን አለ ቢያለ አይደል ተክራር واستكبر وكان من الكافرين እንደሚለው አላህ ከካህዲያን ሆነ ሸይጣን ለሰው ልጅ እኮ መስገድ አይፈቀድም ነበር ነገር ግን ማን ያዘዘው እዚህ ላይ ስገዱ ብሎ አላህ ነው ያዘዘው አይደል ስለዚህ የአላህን ትእዛዝ ደግሞ መጠበቅ ምንድነው ዒባዳ ግድ ነው አልጠብቅም ካልክ ትዋረዳለህ ሸይጣን ምንድነው ያለው ቂያሱን ፋሲል የሆነ ቂያስን አመጣ ምንድነው ያለው እሱ የተፈጠረበትን ዓላማ ረስቶ የአላህን Subhanahu Wa Ta'ala ትእዛዝን መጠበቅ የሚባለው ትልቁ ነገር ረስቶ ምን አለ አስጁዱ ለምን خلقت طينا ከጭቃ ፈጥረው እኔ ከሳትኩ ነው የተፈጠርኩት ስለዚህ አልሰግድም ማለት ለዚህ ነው እንደምሰግደው ተኩራራ እንዴ አለ የዚህን ጊዜ አላህ Subhanahu Wa Ta'ala ምንድነው ያደረገው ምንድነው ያለው አንተ ከተረገሙት ነህ ከዛም ደግሞ ይህ ሸይጣን ተውበት ከማድረግ ይልቅ ምን አለ አላህ عز وجل ምን ብሎ ነው የጠየቀው አንظرني الى يوم يبعثون እስከሚቀሰቀሱበት ጊዜ አቆየኛል ተውበት ሊያደርግ አይደለም ቢሆን እኮ ጥሩ ነበር አደም አለይሂ ሰላም እኮ ያችን የበላትን ቅጠል እንዳትበላ ብሎ አላህ አዞት በሸይጣን ጉትጎታ ሲበላ ስህተት እንደሆነ በኋላ አውቆ ምንድነው ያደረገው ተመለሰ ጌታዬ ሆይ ማረኝ ብሎ ማለት ነው አላህ ደግሞ ይቀራል የሚፈልገው ይህ ነው ለተፈጠረበት ዓላማ ግብ ዋለ ማለት ነው ሸይጣን ግን አቆየኝ ያለው ትልቁ ለምንድነው እነዚህን ሰዎች አጠማቸዋለሁ ለأغوينهم أجمعين ያለው ሁላቸውን አጠማቸዋለሁ لأقعدن لهم صراطك المستقيم በትክክለኛው መንገድህ ላይ ቀመጥና አጠማቸዋለሁ የተለያዩ ሹባዎች لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ثم لا تجد أكثرهم شاكرين ከኋላም ከፊት ለፊትም ከሁሉም በኩል መጣባቸዋለሁ አለ ከፊት ለፊታቸው ከኋላ ከበስተቀኝ ከበስተግራ መጣባቸዋለሁ ተመልከት አቆየኝ ያለበት ዋነኛው ዓላማ
ሰዎችን ለማጥመም ወንጀል ለመስራት የዚህን ጊዜ አላህ ምን አለው فخرج فإنك رجيم ውጣ አላህ አባረረው ማለት ነው ይሄ ሸይጣን ደግሞ የሚፈልገው ምንድነው ከሰው ልጅ የሚፈልገው አላህ በቁርአን መክሯል በቁርአን ያልተመከረ ሰው ኪሳራው የራሱ አላህ በቁርአን ምንድነው ያለው إنما يدعو حزبه ليكونوا من أصحاب السعير ሸይጣን የሱን ጉዝጎታ እንዳትከተሉ እንዳትሰሙ ካለ በኋላ እሱ የሚፈልገው ምንድነው ሰዎችን إنما يدعو حزبه ليكونوا من أصحاب السعير የእሳት ጓድ እንዲሆኑ የተቀጣጣየው የጀሃነም እሳት ጓድ እንዲሆኑ ነው የሚፈልገው ወደዛ ነው የሚጣራው ሰዎችን ማሳሳት ነው የሚፈልገው ስለዚህ እንዳትሰሙት ولا تتبعوا خطوات الشيطان የሚል የቁርአን አንቀጽ በርካታ ነው ያለው የሸይጣንን ጉትጎት አትከተሉ ይላል አላህ Subhanahu Wa Ta'ala ስለዚህ አንድ ሰው ከዲኑ ካፈነገጠ ለተፈጠረበት ዓላማ የማይውል ከሆነ ግዴታ ምን ይሆናል አንድ ሰው አላህን የማያመልክ ከሆነ ሸይጣን አምላክ ይሆናል ወይ ነፍስያውን አምላክ ይሆናል ወይ ዱንያ አምላክ ነው የሚሆነው ከዚህ አይወጣም ወይ ራሱን አምላክ ይሆናል የራሱን ነፍስያ የምትለውን የሚከተል ይሆናል ወይም ደግሞ ዱንያ ነገርን ማለት ነው ይዞ ዱንያዊ የሆኑ ነገራቶች ስልጣን ሊሆን ይችላል ዝና ሊሆን ይችላል ብር ሊሆን ይችላል እነዚህ ነገራቶችን ይዞ ዲንን እስከማፈንገጥ ደረጃ ወደ ኋላ የመሸሽ ሁኔታ ሊፈጠር ይችላል ወከዛሊክ ይሄንን ማይሆን ከሆነ ደግሞ ሌላ የባለ ስልጣኖች ባሪያ የሚሆንም አለ ከዚህ ሁሉ ግን የአላህ ባሪያ መሆን መመረጥ ነው ስለዚህ እስልምናችን ማለት ተውሂድ እስልምና የሚባለው ተውሂድ ነው ዋናው ተውሂድ ከሌለ ሰውየው አንድ ሰው ሙስሊም ሊባል አይችልም ወይም ደግሞ ላኢላሃ ኢላላህን ማለት ነው በተሸዋራረ በሆነ አካሄድ ሰው እየፈሰረ የሚያካሂደው የሆነ አካሄድም ትክክል አይሆንም ለምን መሰላችሁ አረቦች በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ አረቦች ሉጋ ላይ ፈሲህ ናቸው ቋንቋ ነው ቁርአን የወረደው በእነሱ ቋንቋ ነው أجعل الآلهة إلها واحدا إن هذا لشيء عجاب እያሉ የተናገሩት ቁርአን ምንድነው ያላቸው قولوا لا اله الا الله تفلحوا እያሉ ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ ያደርጉላቸው ነበር واذا قيل لهم لا اله الا الله يستكبرون أئنا لتاركو آلهتنا لشاعر مجنون إلى الله سبحانه وتعالى سورة الصافات ላይ الله ነብዩ ሰለላሁ ዐለይሂ ወሰለም እነዚህን ሰዎች لا اله الا الله በሉ በየሱቁ በየሰፈሩ እየዞሩ ሲሏቸው ምን አሉ እነዚህ ሰዎች أجعل الآلهة إله واحدة 360 ምናምን ጣዖታቶች ያመልኩ ነበር እነሱን ጨፍልቆ ሲያበቃ አንድ አምላክ ይበቃል ይለናል እንዲህ ግለሰብ እነዚህን 300 ምናምን ጣዖታቶች አንድ አምላክ አደረጋቸው የሚገርም ነገር ነው إن هذا لشيء عجاب የሚገርም የሚደንቅ ነው ካሁን በፊት ሰምተን ማናቀው ነገር ነው አሉ ተገረሙ ማለት ነው ተመልከት لا اله الا الله በሉ ሲባሉ ከአላህ Subhanahu Wa Ta'ala ውጪ ያለን የምታመልኩትን ተው ማለት እንደሆነ ስላወቁ ነው ይሄን አንቀበልም حتى ወደ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ዳዕዋቸው እንዲተው لا اله الا الله የምትለዋን ቃል መናገር ተው ከተውክ ሀብታም እናረጋለን ወከዛሊክ ዝና ከፈለክም ዝና እንሰጣለን ንግስና ከሆነ የምትፈልገው ንጉስ እናረጋለን ስሜት ካስቸገረህም ቆነጃጅስት የሆኑ እርስቶችን መርጠን እንድራሃለን ግን እቺ لا اله الا الله የምትለዋን ተው አሏቸው ነብዩ ሰለላሁ ዐለይሂ ወሰለም አልተው በዛው ነው የቀጠሉት ይሄን ከምተው መሞቴን እመርጣለሁ ነው ያሉት ነብያችን ዐለይሂ ሰላም ይሄ ነው በቃ መሆን ያለበት لا اله الا الله ማለት ከአላህ Subhanahu Wa Ta'ala ውጭ በሐቅ በእውነት የሚመለክ አምላክ የለም ማለት ነው لا معبود بحق الا الله የእስልምናችን ዋናው ፓርት መሰረት ሰውየው ማለት ነው لا اله الا الله ማለትን በሌላ ተፍሲር በተዛባ በሆነ ተፍሲር በተዛባ በሆነ ግንዛቤ የሚፈስረው ከሆነ لا اله الا الله የሚለው ቃል አይጠቅምም ሲጀመር ሼኹ ኢስላም አህመድ ኢብኑ አብዱል ወሃብ ረሂመሁላህ በተለያዩ ሪሳላዎቻቸው ላይ ያስቀምጣሉ ለምሳሌ በከሽፍ ሹብሃት ላይ የቀደምት የሆኑ ጃሂል ሙሽሪኮች لا اله الا الله በሉ ሲባሉ ቢያሉት ማዕናውን አውቀው ነው لا معبود بحق الا الله ማለት እንደሆነ ተገንዝበው ነው ነገር ግን በአሁን ጊዜ لا اله الا الله እያሉ ደግሞ እስልምና ውስጥ ገብተው لا اله الا الله እያሉ
ከአላህ ውጭ የሚማጸኑ ከአላህ ውጭ የሚጣሩ ቀብር ሊሆን ይችላል ከአላህ ውጭ ያለው ማንኛውም መላእክት ሊሆን ይችላል ነብይ ሊሆን ይችላል የሚጣሩ ከሆነ እነዛ ይሻላሉ ከነዚህ በግንዛቤ ይላሉ ስትመለከተው አንተ እውነታው እንደዛ ነው እነዛ የተሻሉ ናቸው ማለት ይችላል لا اله الا الله በሉ እኮ ሲባሉ لا خالق ولا رازق ولا مدبر الا الله መሆኑን ቢያውቁ ወይም ደግሞ ቢገነዘቡ ኖሮ ምን አይሉ እንዲያይሉ መሄን ያምኑበት ስለነበር ولئن سألتهم من خلق السماوات والأرض ليقولون الله እንደሚለው ሰማይን ምድርን ራሳቸውን ሁኔታውን የሚያስተናብር ማን ነው ብለህ ብትጠይቃቸው አላህ ነው ይሉሃል ይላል አላህ Subhanahu Wa Ta'ala ይሄንን ብቻ መያዝ ሙሉ በሙሉ እስላም ሊያስብል አይችልም ወይም ደግሞ ወደ ተውሂድ አጥር ሙሉ በሙሉ ያስገባል ተውሂድ ለምሳሌ ሶስት ክፍሎች አሉት ዑለማዎች من الكتاب والسنة ተተቡዕ አድርገው ክትትል አድርገው አጥንተው ያወጡላቸው ሶስት ክፍሎች አሉት እንደማንኛውም ለምሳሌ شروط الصلاة አለ شروط لا اله الا الله من اركان الصلاة اركان الحج የሚባሉ እንደነዚህ ማለት ነው እነዚህ ሶስት ክፍሎች መካከል አንዱ ከወጣ መነጣጠል የለባቸው አንዱ ከወጣ ተውሂድ ሙሉ አይደለም ለምሳሌ لا اله الا الله እያለ لا اله الا الله ማለት በተውሂድ الربوبية ብቻ ላይ የሚፈስር ከሆነ ተውሂድ ሙሉ አይደለም ወይ እስልምና ሙሉ አይደለም ማለት ነው لا اله الا الله ማለት لا خالق ፈጣሪ እንጂ አላህ እንጂ ሌላ የለም ነገራቶችን የሚያስተናብረው አላህ ብቻ ነው ረዛቂያችን ይሄ ብቻ ነው ብሎ መፈሰር በዚህ ብቻ መገደብ ተፍሲሩ ሙሉ አይደለም ማለት ነው ትክክል አይደለም የአህሉ ሱና ወልጀማዓዎች የነዚህ ተፍሲር ይሄ ልክ አይደለም ዑለማዎች ተናግረዋል በርካታ ነው ይሄ የተውሂድ አንድ ክፍል ነው ተውሂድ ሩቡቢያ ማለት ኢፍራድ አላህ ዐዘ ወጀል ቢአፍዓሊሂ በተግባራቶቹ አላህ Subhanahu Wa Ta'ala በተገበረው ተግባር አላህ መነጠል ማለት ነው ለምሳሌ አላህ መፍጠርን ይመስል መረዘቅን ይመስል ሕያው ማድረግን ይመስል መግደልን ይመስል የሚጋራው የለም አላህን ብለን አላህ መነጠል ማለት ነው وكذلك توحيد الالوهيه የሚባለው ደግሞ ዋናው የተውሂድ ክፍል ነው توحيد الربوبيه እና اسماء والصفات ይዞ ሰውዬ ኡሉሂያ ከሌለው ሙስሊም አይባልም ወይም ሙወሂድ አይባልም ስለዚህ ዋናው መልእክተኞች የተላኩበት قديما وحديثا ሰዎች ዘንድ ጭቅጭቅ ያለበት ነገር بين اهل السنه والجماعه እንደገና ደግሞ በተለያዩ የሆነ አፍካሮችን የሚከተሉ ሰዎች ጋር ማለት ነው ያለው توحيد الالوهيه የሚባለው ምንድነው አላህን Subhanahu Wa Ta'ala በአምልኮ መነጠል አላህን عز وجل በአምልኮ መነጠል እሱም ብቻ ማምለክ ኢፍራድ الله عز وجل بالعباده በአምልኮ አላህ መነጠል ማለት ነው ሁሉንም ዒባዳ ለአላህ ብቻ ማድረግ ይሄ መልእክተኞች የተላኩበት ዋነኛው ግብ ነው ولقد بعثنا في كل امه رسولا ان اعبدوا الله واجتنبوا الطاغوت እንደሚለው አላህ ወደ ሁሉም ህዝቦች መልእክተኛን ቀስቅሰናል ልከናል እነዚህ መልእክተኞች ደግሞ ምን የሚሉ አላህን በብቸኝነት አምልኩ አላህን በብቸኝነት ተገዙ ከአላህ ውጪ ያለን ደግሞ ተው ኢስባትና ነፊ የምትባለው ሁሉም ተውለቱም ተገኘ ማለት ነው لا اله الا الله እንደሚታወቀው ሹሩጦች አሉ ወደ 8 ከፊል ዑለማዎች 7 የሚጠቅሱት ሩክን ሁለት አለ ሁለቱ ሩክን አንዱ ኢስባት ነው አንዱ ነፊ ነው አይደል እነዚህ ሁለቶቹም ተገኙ እዚሁ የቁርአን አንቀጽ ምን በሚለው ولقد بعثنا في كل امه رسولا ان اعبدوا الله ምንድነው ይሄ ኢስባት واجتنبوا الطاغوت ምንድነው ይሄ ነፊ ሁለቱም ተገኘ ማለት ነው አላህን በብቸኝነት አምልኩ ከአላህ ውጪ ያለን አታምልኩ አላህ በብቸኝ ኢስባት ማለት ማረጋገጥ ሁሉንም ዒባዳ ለአላህ ብቻ ነው የሚገባው ብለህ ልታምን ወይተኒቡ ጣዖት ደግሞ ጣዖታቶች ራቁ ጣዖት ማለት እንደዚህ ተቀርጾ የተቀመጠ ነገር ብቻ አይደለም ከአላህ ውጪ የሚመለክ በአጠቃላይ ምንድነው ጣዖት ይባላል ወዶ የሚመለክ ሆነ ሼክ الامام ابن القيم رحمه الله تعالى وكذلك ሌሎችም ዑለማዎች ያስቀምጣሉ ወሩኡሱም خمسه ብለው ማለት ነው አለ የሚታወቃል ዋጅባት ላይ ያለ አጫጭር የሆኑ ምኖች ሪሳላዎች ላይ አለ ሼክ الاسلام محمد بن عبد الوهاب ማዘጋጅተውታል ስለዚህ ከአላህ ውጪ መላእክት ተመለከ ነብይ ተመለከ ዑለማ ተመለከ ሼክ ተመለከ ሀገር ተመለከ وكذلك ድንጋይ ተመለከ ወንዝ ተመለከ ዛፍ ተመለከ ሽርክ ነው ሽርክ ነው ይሄ ሁሉ ራቁ ከአላህ ውጪ የምትማጸኗቸው
ከአላህ ውጭ የምትገዟቸው ሁሉም አይጠቅሟችሁም ብለው ያስጠነቅቃሉ። ይህ ተውሂድ ኡሉሂያ የመልእክተኞች ሁሉ ዋናው ምን ነበር? ዳዕዋቸው ነበር። ተውሂድ አሩቡቢያን ሰው እንደዚሁ በተፈጥሮ ያውቃል። ማን የፈጠረህ ብትለው ራሴን የፈጠርኩት አይልም፣ አላህ ወይም ፈጣሪ የፈጠረኝ ይላል፣ ያውቃል ማለት። ዋናው ስራው ምን ላይ ነው? ተውሂድ ኡሉሂያ ሁሉንም አምልኮ ወደ አላህ መሰብሰብ፣ ወደ አላህ አንድ ማድረግ፣ አላህን ብቻ ማምለክ። ይሄ ዋናው የተጠሩ የመላእክቶች طيب ዑለማዎች የሚጠቅሱት ነገር አለ። ሼክ ረስላን ሐፊዘሁላህ ላኢላሃ ኢላላህ ምትል ሪሳላ አለቻቸው። በዛ ላይ ይጠቅሳሉ በርካታ ነገር። መላእክቶች የተፈጠሩት ለዚህች ቃል ነው ለላኢላሃ ኢላላህ። ምድር እንዳለ የተፈጠረው ለዚህ ፍጡራን በአጠቃላይ ማለት ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊዕቡዱን። ሌሎቹም ፍጡራኖች ይገባሉ። ሁሉም በአጠቃላይ ለአላህ ሱብሓነሁ ወተዓላ ተገዢ ነው። ከአላህ ውጪ ያለው ሁሉም ለአላህ የሚገዛ ነው ማለት ነው። ስለዚህ እኛ የተፈጠርንበት ዓላማ ምንድነው? ተውሂድ። ሐቂቃ ሰው ከተፈጠረበት ዓላማ ዘንድ አንዳንድ ሰው ዓላማ አለው፣ የሆነ እቅድ ያቅዳል። አዲስ ዓመት ሲመጣ አንዳንድ ሰው በዚህ ዓመት እንደዚህ ሰራለሁ ይላል፣ ያቅዳል። ተማሪም ከሆነ እንደዚህ ዘንድሮ በዚህ መልኩ ላጠና እችላለሁ ይላል፣ ያቅዳል፣ ግብ ይይዛል ማለት ነው። እኛም ደግሞ አላሁ ሱብሓነሁ ወተዓላ እኛን የፈጠረበት ዓላማ አለ። ይህ ዓላማው ምንድነው? እሱ ዓላማ ላይ ካልተገኘን ከዓላማችን ተዘንበለን ወደ ሌላ ነገር ውስጥ ገብተን ከተገኘን አሁኑ ሳይረፍድ ተውበት ማድረግ ወደ አላህ መመለስ ያስፈልጋል። እዛው ላይ ካለን ደግሞ ጠንክረን በጽናት መጓዝ ያስፈልጋል። አላህ ሱብሓነሁ ወተዓላ እንደሚለው ኢነ الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة إيال الله يدقسال. ስለዚህ እስቲቃማ ያስፈልጋል በዲን ላይ። አንተ የተፈጠርክበትን ዓላማ አውቀህ በዛ ላይ በትክክል ካለ እድለኛ ነህ፣ በዛው ልትቀጥል ይገባል። የሚፈለገው ካንተ ይሄ ነው። ነገር ግን ሙስሊም ተብሎ ስሙ አብዱላህ መሐመድ አህመድ ተብሎ የነቢያችን አለይሂ ሰላቱ ወሰላም ስም ተሸክመን ማለት ነው ከነደዬ የነ አቡ ጀህል የነ ፊርዓውን አለይሂም ለዕነቱላህ የመሳሰለ የሙጅሪሞችን ስራ ከኛ ይጠበቅ። አብዱላህ ተብለ የአላህ ባሪያ ተብለ የአላህ ባሪያ ተብለ ስምህ ማለት ነው የሚታወቀው። ነገር ግን የስሜትህ ተከታይ ከሆንክ ወይም ደግሞ የሰው ተከታይ ከሆንክ ሐቅ ቁርአን ሐዲስን ታትከተል ወይም ደግሞ በባጢል ላይ ብቻ ዝም ብለህ ማለት ነው እንደ ፈረስ የምትጋልብ ከሆነ አንተ የአላህ ባሪያ በትክክል አልሆንክም። ምንድነው የሚሉት ዑለማዎቻችን? አልዕብራ ቢልሐቃኢቅ ይላሉ። ዒብራ አንድ ነገር የሚታወቀው ምንድነው? በግንዛቤ በትክክል በመገኘቱ። አንተ ስለምሳሌ አብዱላህ ስለተባልክ ስራህ ለአላህ ባሪያ ካልሆንክ አብዱላህ ብቻ መባሉ ምንም ጥቅም የለውም ሐቂቃ። ስለዚህ ነብያችን አለይሂ ሰላቱ ወሰላም ያሉት ነገር አለ ኢነ አሐበ አስማኢኩም ዐንደላሂ አብዱላህ ወዐብዱራህማን። አላህ ዘንድ ከእናንተ ስሞች ተወዳጅ ማለት አብዱላህና አብዱራህማን የሚባለው ነው አሉ። ሁለቱ ስሞች አላህ ዘንድ ተወዳጅ ናቸው። ሐዲሱን ሶሒህ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት። ይሄ ማለት ምን ማለት ነው? አንተ ማለት ነው በትክክል የአላህ ባሪያ እንድትሆን ነው የሚፈልገው። አንተ በትክክል የአርራህማን ባሪያ እንድትሆን ነው የሚፈልገው። ስም ብቻ ተሸክመህ እንድትዞር አይደለም። መሐመድ ተብሎ አብዱላህ ተብሎ አብዱራህማን ተብሎ ቀብር የሚያመልክ ሰው አለ። በትክክል ሆነ አልሆነም። ነገር ግን ስም ማለት ነው ይሄን ያክል እንደዚህ የማያምር ስም ይዘህ ደግሞ ምን ታገኛለህ? ጥሩ የሆነን ሰው አላህን በብቸኝነት የሚያምር ዓቢድ ታገኛለህ። ስለዚህ ስም ብቻ ሊሸውደን አይገባም። አልዕብራ ቢልሐቃኢቅ ነው ያሉት። ሁኔታው ላይ መገኘት ያስፈልጋል ከኛ ማለት ነው። ስለዚህ እስልምናችን ማለት ነብዩ አለይሂ ሰላቱ ወሰላም እንዳሉት መን ተሸበሀ ቢቀውምን ፈሁወ ሚንሁም። ከካህዲያን ጋር የሚመሳሰል ሰው አላሁ ስብሓነሁ ወተዓላ ይህንን የመሰለ ዲን ሙሉ ሰጥቶ ሳለ ከካህዲያን ጋር የሚመሳሰል ሰው በማንኛውም ነገር ባካሄድ ሊሆን ይችላል፣ ባነጋገር ሊሆን ይችላል፣ ወከዛሊከ በማንኛውም ባለባበስ ሊሆን ይችላል፣ ወከዛሊክ ባነጋገር ባስተሳሰብ ካህዲያን ብቻ ይሆናል አይደለ? የነሱ አስተሳሰብ ሙስሊም የማያስበው ነገር ማለት ነው። ወከዛሊክ በስምህ ሊሆን ይችላል። ስምህ ሙስሊም እስልምና አልሐምዱሊላህ ሁሉንም ነገር አጠቃሎ እስልምና ላይ ያለ ሰው መምሰል ያለበት ሙስሊምን ሐቂቃ። ለምሳሌ ሰውየው ሙስሊም ነው፣ ነገር ግን አንዳንድ ሰው ምን ይላል?
አብዲ ስም ጥንቃቄ ይደረግ አብዲ ምን ማለት ነው ባሪያዬ ማለት ነው ባሪያዬ የኔ ባሪያ ስለዚህ ስም አወጣጥ ላይ አንደኛ ሸሪዓ የሚያዘው የሆነ ስም መሆን አለበት ነብዩ አለይሂ ሰላቱ ሰላም እንዳልኩት አሁን በተከስኩላችሁ ሐዲስ ላይ ከቻልን እነሱን ማውጣት ካልቻልን ደግሞ ምን ማድረግ ይጠበቅብናል እስልምናችን የሚያንጸባርቅ የሆነ ስም የዑለማዎች አሉ የነቢያት አሉ የሷሊሖች አሉ طيب የሷሐባዎች አሉ በእነዚህ መሆን አለበት አሁን ሀገራችን ላይ አይታችሁ ከሆነ ሙስሊም ሆኖ አሸባ ምንድነው አሸብር ምን ማለት ነው አሸብር የማዕናው ምንድነው ስታዩ ነው ግንዛቤው ምን የሚያሸብር ማለት ነው አይደል በዛ አድርጎ ሰውየው ባያሸብር አንተን ይገርማል አይገርምህም ስለዚህ አሸብር ወከዛሊክ አስጨናቂ ሱብሃንአላህ አስጨናቂ የሚባል ስም አለ ወከዛሊክ ሌላም ስም ይኖራል ይሄ እንደዚህ አይነት ነገር መቅረት አለበት የድሮ በተለይ በሀገራችን ላይ የነበሩ የሀገር መሪዎች አጼዎች ምናምን የሚባሉት ሙስሊምን እንደዚህ ረግጠው ሃይማኖቱን ስሙን እንዲቀይር እየገደሉ ምን ያደረጉ እየጨቆኑ ስለነበረ በዛ የተነሳውን አባቶችና የመሳሰለ ወደዛ ስትመለከት በተለይ ገጠርና ምናምን አካባቢ ላይ እንደዚህ አይነት ስም ታገኛለህ ስለዚህ ስማችን ምን መሆን አለበት የሙስሊም መምሰል አለበት خلاص አብዱላህ አብዱራህማን ሙሐመድ አህመድ ሰዒድ ደስ የሚል ስሞች አሉ የሴትም ቢሆን እንደዛ የሴትም ቢሆን የሷሐቢዎች አለ የከዛሊከ የመልካም ደጋግ የሆኑ ሰዎች የነሱ በዛ ስም መሆን አለበት ስያሜ መሆን ያለበት ስለዚህ ጥንቃቄ መደረጋል በተለይ ደግሞ በአሁን ጊዜ ማለት ነው አራድነት ሰው እየመሰለው ሙሐመድ ከነበረ ማሜላ ሙሐመድ ነው ስሙ አይደል የነብያችን ሰለላሁ ዐለይሂ ወሰለም ስም በቁርአን የተጠቀሰ ስም ማለት ነው ሙሐመድ ረሱላህ ብሎ የተጠቀሰ ማሜ ምን ማለት ነው ማሜ ማለት እስኪ ትርጉም ያውቃል ከናንተ መካከል ማሜ ምን ማለት ነው ወከዛሊከ ሌላም ስም አለ አጠር አድርገው ማለት ነው በአብሪቬሽን በሆነ መልኩ አጠር አድርገው 1 2 3 ቃላቶችን ያንን ወይም 8 ወይም ምናምን የሚደርስ ስፔሊንግ በሶስት አብሪቬሽን ያሳጥሩትና ስምም አይመስልም ቲጂ ምናምን ሱብሃንአላህ እንደዚህ አይነት ከሙስሊም አይጠበቅም ሐቂቃ ሙስሊም ከሆነ ሙስሊም መምሰል አለ በማንኛውም ሁኔታ ዲናችን ሊያሳፍረን አይገባም እነሱ አሉ ወይም ደግሞ ከሃዲያ ከእስልምና ውጪ ያሉ ግለሰቦች ይሄንን ነገር ይተገብሩታልና ብለ አንተን በራሴ ላይ ላምጣት ይሄ በእነሱ መመሳሰል ሊሆን ይችላል ማን ተሸባህ ቢቀውሚን فهو منهم ነው ያሉት ስለዚህ ከሃዲያን ጋር በተመለከተ ከነሱ ጋር በፍጹም በምንም ነገር መመሳሰል አይቻልም በበዓላቸው ሊሆን ይችላል በምንም ነገር መመሳሰል አይፈቀድም ስለዚህ አላህ Subhanahu Wa Ta'ala ለፈጠረብን ማለት ነው ትልቅ ዓላማ ለንገኝ ይገባል ተውሂድ የሚባለው ነገር አላሁ ጀለ ወዐላ በቁርአን ከተውሂድ በተቃራኒ ብዙ ነገር አለ ሽርክ አለ አይደል ለሁሉም ነገር ተቃራኒዎች አሉ አላህን በብቸኝነት ማታመልክ ከሆነ አንተ ከምትሆነው ባሪያ መካከል አንደኛ ከአላህ ውጭ ያለ ባሪያ ትሆናለህ ጣዖት አምላኪ ልትሆን ትችላለህ ወይም ደግሞ ቀብር አምላኪ ልትሆን ትችላለህ ወነስአሉላህ አልዓፊያ አላህ በቁርአን ሱረቱል አዕራፍ ላይ እነዚያ ከአላህ ውጭ የምትጠሯቸው የምትለምኗቸው የሆኑት ዒባዱን አምሳሉኩም ነው የሚለው ተመልከት እንደናንተው ባሪያ ናቸው እንደናንተው ለአላህ Subhanahu Wa Ta'ala የሚተላለሱ ለአላህ ዒባዳ የሚያደርጉ የሆኑ ምንድናቸው ባሪያዎች ናቸው خلاص ይሄ ከሆነ ማለት ነው ሐቂቃ ወደ መላእክታም ልትዞር አይገባም ወከዛሊከ ወደ ነብያትም ልትዞር አይገባም ነብያትን በተመለከተ ከነብያት ሁሉ በላጭ ማን ናቸው ነብያችን አለይሂ ሰላቱ ሰላም አይደለ ምንድነው ያለው አላህ Subhanahu Wa Ta'ala ሱረቱል አዕራፍ ሲሉና ይት قل لا املك لنفسي نفعا ولا ضرا الا ما شاء الله ለነፍሴ ጥቅምም ይሁን ጥቅም ማስገኘት አልችልም ጉዳትንም ይሁን ማድረስ አልችልም ከራሴ መከላከል አልችልም አላህ Subhanahu Wa Ta'ala የፈቀደው ሲቀር አላህ ይሻው እንጂ وكذلك غيبን በተመለከተ አላውቅም ብለዋል ነብይ በላቸው ነው እንደሚያለው قل لا يعلم الغيب በስ በምድርም በሰማያትም ያለውን የሩቅን ማለት ነው የሚያውቅ አላህ ብቻ ነው በላቸው ነብዩም አለይሂ ሰላቱ ሰላም በሐዲሳቸው ተናግረዋል غيبን የሚያውቀው አላህ ብቻ ነው ብለዋል ስለዚህ عالم الغيب فلا يظهر على غيبه احد الا من ارتضى من رسول
ተመልከት ከመልእክተኛው ራሱ የመረጠልን የተወሰነን የሚያሳውቀው መልእክተኞች ራሱ ሁሉን ገይብ ያውቁ ተመልከት ሰዎች ከአላህ Subhanahu Wa Ta'ala ውጪ ማምለክ ሲጀምሩ ወይም ደግሞ ለተፈጠሩበት ዓላማ ከሱ መጣመም ሲጀምሩ ምን ይላሉ ሸሆቹ እኮ የሚሆነው ያውቃሉ ይታያቸው እነዛ ደግሞ አላህን የማይፈሩ ማለት ነው ሱብሃንአላህ አላህን የማይፈሩ እንደዚህ ይከሰታል እንደዚህ ይሆናል እያሉ ያወራሉ ይሄ እስልምናን ጠራርጎ ያጠፋል ተውሂዳችን እንዳለ ያወድማል ነብዩ አለይሂ ሰላቱ ሰላም እንዳሉት من اتى عرافا او كاهنا فساله فصدقه بما يقول فقد كفر بما انزل على محمد በርግጥ ክዷል ምን ያለ ሰው አንድ እኔ ነጋሪ አዋቂ ነኝ ባይ ዘንድ መጥቶ ጠንቋይ ሊሆን ይችላል ወደዛ ዘንድ መጥቶ የሚጠይቅ ማለት ነው እንደዚህ አይነት ሰዎች እኛ ሩቅ እናቃለን የሚሉ طيب ጥንቁልና ባህሪ ያለባቸው ናቸው ስለዚህ የሩቅን የሚያውቀው አላህ ብቻ ነው መልእክተኞች حتى ቢሆኑ አያውቁም አላህ ያሳወቃቸው ብቻ እንጂ وما مسني السوء ነው ያለው በላቸው ያለው አላህ Subhanahu Wa Ta'ala እኔ የሩቅን ማውቅ በሆነ ኖሮ ጥሩ ነገር ሰራ ነበር እንደዚሁ መጥፎ ነገርን ባልነካኝ ነበር ነብዩ አለይሂ ሰላቱ ሰላም እኮ ብዙ ችግር ደርሶባቸዋል አይደል የሚያውቁ ቢሆን ኖሮ እኮ ያንን ይከላከሉ ነበር طيب ነገር ግን አያውቁም አላህ ያሳወቃቸው ብቻ ነው የሚያውቁት ስለዚህ አንድ ሰው ከአላህ ውጪ ገይብን አውቃለሁ ባይ ካለ በሱ የምታምንበት ከሆነ እስከ መክፈር ደረጃ ሊደርስ ይችላል ተውሂድም ያበላሻል ይሄን ብቻ ሳይሆን የተፈጠርክበትን ዓላማ ራሱ አዘናችኋል ማለት ነው ونسأل الله العافية ከዚህ ውጪ ሰው ኩፍርያ የሆነ ንግግር ይናገራል ተውሂድን የሚያበላሽ ምን አይነት ንግግር ፍጡራንን በመፍጠር ላይ ከአላህ Subhanahu Wa Ta'ala ጋር ማለት ነው ተጋሪ ነበረው የሚልም ኢዕቲቃድ ያላቸው ሰዎች አሉ ከእንደዚህ አይነት ይሄም ኖርማሊ ኩፍር ነው ቀጥታ ማለት አላህ Subhanahu Wa Ta'ala በምንም ቢሆን ተጋሪ የለውም በኡሉሂያ በሩቡቢያ በአስማ በሲፈት በሁሉም ማለት ነው ተውሂድን እንዳለ የሚነድ ነው አንዳንዱ ደግሞ ምን ይላል ሸሆቹ እኮ እንደዚህ ያደርጋሉ ሱብሃንአላህ የሆነ ነገር ማስከሰት ማለት ነው ስለዚህ እንደዚህ አይነት ኢዕቲቃዶች በአጠቃላይ የተበላሹና ውድቅ የሆኑ ኢዕቲቃዶች ናቸው በአላህ ፍቃድ ሁሉንም ማለት ነው ልንርቅ ይገባል ግዴታችን ነው ካራቅን ደግሞ በራሳችን እንጠይቃለን ይሄ እስልምናችን ትልቅ ጸጋ ነው አላህ Subhanahu Wa Ta'ala በቁርአን እንደሚለው ነብያችን አለይሂ ሰላቱ ወሰለም انك لا تهدي من احببت ولكن الله يهدي من يشاء አንተ የወደድከውን ሰው ትክክለኛውን ጎዳና ልታስይዘው አትችልም ነገር ግን ሂዳያ የሚሰጠው ማን ነው ሂዳያ ተውፊቅ የአላህ Subhanahu Wa Ta'ala ነው የሚሰጠው በማን ሰበብ ነው ይሄ ቁርአን አንቀጽ የወረደው በአቡ ጣሊብ ሰበብ አጎታቸው አቡ ጣሊብ ለነብያችን አለይሂ ሰላቱ ወሰለም ብዙ የሆነ ዲፋዕ ሲያደርግላቸው ሲከላከልላቸው ከቁረይሾች ተንኮል ሲከላከልላቸው የነበረ አጎታቸው ነው ነገር ግን ዳዕዋ ቢያደርጉለትም የአባቶችን መንገድ የአያቶችን መንገድ እያለ እምቢ አለ አልተቀበለም በመጨረሻ ሊሞት አካባቢ ነብያችን አለይሂ ሰላቱ ወሰለም ጣረሞት አካባቢ ያለ ሄዱ እንደው ያጎቴ ምን አለ መጨረሻ ላይ ሰልሞ ቢሞት ተውሂድን ይዞ ቢሞት የተፈጠረበትን ዓላማ እንኳን አውቆ ተውበት አድርጎ ቢሞት የአላህን አንድነት ተቀብሎ ቢሞት ብለው ሄዱ ነብያችን ሰለላሁ ዐለይሂ ወሰለም የዛን ጊዜም ሌሎችም ቁረይሺዎች ነበሩ የዚህን ጊዜ ላ ኢላሃ ኢላላህ በላሉት ከጎን ያሉ ሰዎች ደግሞ ምን ይላሉ እነዚህ ቁረይሾች በዚህ ልጅ እምነት ልትሞት የአባትህን በአብዱል ሙጠሊብ በሱ መንገድ ነው የምትሄደው በዚህ ልጅ ሰምተህ ልትሞት እያሉ መጎትጎት ጀመሩ ተመልከት መጥፎ ጓደኛ ማለት መጥፎ ጓደኛ ጋር መኗኗር ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ይሄ ምንድነው የሚባለው ቀጥቃጮች አሉ አይደለ ከነሱ ጋር እንደሚቀማምጥ ሰው ነው እዛ ከተሄድ ካንደኛ ወይም መጥፎ የሆነ ጠረን ነው የምታገኘው ወይም ደግሞ በዛ ብናኙ እየወጣ ያቃጥላል ከጥሩ ጓደኛ ጋር የሚውል ሰው ደግሞ ምን አይነት ሰው ነው አለ ነብዩ ሰለላሁ ዐለይሂ ወሰለም እንደ ሽቶ ሻጭ እንደሆነ ጥሩ የሆነ ሽታ ነው የምታገኘው
ከገዛም ጥሩ ነገር ትገዛለህ ሽቶ ማለት ነው ሽቶ ማድረግ የነብያት ሱና ነው ተወዳጅ ማለት ነው ለወንድ ልጅ ስለዚህ እነዚህ ሰዎች እዛ ሄደው ይጎተጉታሉ ከዛም በኋላ ነብዩ ሰለላሁ ዐለይሂ ወሰለም አሁንም ሲደጋግሙ ሰውየው መጨረሻ አላህ አልፈቀደምና በኩፍሩ ሞተ ከዛ ነብዩ ሰለላሁ ዐለይሂ ወሰለም አዘኑ እንግዲህ ያ አመት እናታችን ኸዲጃ ረዲየላሁ ዐንሃ የሞተችበት አመት ነበር عام الحزن በመባል ይታወቃል የእዝነት አመት ያዘኑበት አመት ማለት ነው ከዛም በኋላ አላህ Subhanahu Wa Ta'ala ይሄንን የቁርአን አንቀጽ አወረደ ኢነከ ላ ተህዲ መን አህበብተ አንተ የወደድከውን አንተ ሂዳያ እንዲኖራቸው የምትፈልጋቸውን ሰዎች በመፈለገ ብቻ አላህ ሂዳያ ያስጣቸው አንተ ልትሰጣቸው አትችልም ካንተ ያለው ምንድነው ማድረስ ብቻ ነው ወማ ዐለ الرسول إلا البلاغ المبين ከመልእክተኞች ያለው ምንድነው ማድረስ ብቻ ነው አላህን Subhanahu Wa Ta'ala በብቸኝነት እንዲያመልኩ ከሽርክ እንዲጠነቀቁ መልካም ነገርን እንዲሰሩ ምን ማድረግ ነው ማድረስ ብቻ ነው ያለባቸው ከመልእክተኞች እንጂ እነሱ ሂዳያ መስጠት አይችሉም ሰበብ ሊሆኑ ይችላል ሂዳያ ተውፊቅ ነገር ግን የሚሰጠው ማን ነው አላህ Subhanahu Wa Ta'ala ብቻ ነው ማለት ነው በሱ እጅ ነው ያለው የዚህን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሲያዝኑ አንተ መምራት አትችልም አላህ Subhanahu Wa Ta'ala ብቻ ነው የሚመራው አላቸው ከዛም ደገመና የቁርአን አንቀጽ ሌላ ወረደላቸው في سورة التوبة ما كان للنبي والذين آمنوا أن يستغفروا للمشركين አላቸው ለነብዩም ይሁን ከሱ ጋር ለአማኝ ለሆኑ ሰው ሙእሚኖች አይፈቀድላቸውም ምን ማድረግ ለካህዲያን استغفار መጠየቅ አይፈቀድላቸውም ዘመዴ ነው ካህዲ ከሆነ استغفار መጠየቅ አትችልም ለምን አባት አይሆን እዚህ ዱንያ ላይ ያለ ተውሂድ ላይ ከሆነ ተውሂድ ኖሮት በእስልምና ላይ ከሆነ የሞተው የተለያዩ ወንጀላቶች ሊኖሩበት ይችላል ዱዓ ታረግለታለህ استغفار ጠይቅለታለህ ነገር ግን ሳያመን ከሆነ ክህደት ላይ ከሆነ የሞተው ግን አይፈቀድም ለሙእሚኖችን ነው የከለከለው ለነብዩም ከልክሏል አላህ ለአማኞችም ለኛም ጭምር ማለት ነው አንተ ሂዳያ እንዲኖራቸው ዱዓ ታረጋለህ ዳዕዋ ታረጋለህ እንጂ በዛ በኩፍሩም ቢየው ብሎ ከሞተ خلاص ስራው ጋር ተገናኝቷል ማለት ነው ከዛ በኋላ አላህ ማረው ብለህ ዱዓ ብታረግ አይሰማህም አላህ Subhanahu Wa Ta'ala ለምን አላህ የሚምረው ማንን ሙስሊሞችን ሙእሚኖችን የሱን አምላክነት የተቀበሉ የሆኑ ሰዎችን ማለት አላህን ያመኑ በመልእክተኛው አለይሂ ሰላቱ ሰላም የተጓዙ ያመኑ የተቀበሉ ማለት ይሄ ሰውዬ ደግሞ አቡ ጣሊብ አላመነም ስለዚህ አትጠይቅ እንደውም አላህ Subhanahu Wa Ta'ala إن تستغفر لهم 70 مرة አላቸው 70 ጊዜ ራሱ 70 ጊዜ ከተውሂድ ውጪ ማለት ነው ተውሂድን ሳይዙ የሞቱ ሰዎች በክህደት ላይ የሞቱ የሆኑ ሰዎችን 70 مرة 70 ጊዜ ራሱ አላህን ብትለምንላቸው ወይም ደግሞ ለአላህ Subhanahu Wa Ta'ala ምህረትን ብትጠይቅላቸው አላህ ይማረኝ ማራቸው እያልክ لا يغفر الله لهم ተመልከት አላህ Subhanahu Wa Ta'ala ምንም አይመራቸው በፍጹም አይመራቸውም አላህ Azza wa Jalla ስለዚህ والله እኛ ሙስሊም ከሆነ አላሁ ጀለ ወዐላ ይሄንን ነገር ከሰጠን ወኢን ተዑዱ ኒዕመተ አላህ ላ ትሕሱሃ አላሁ Azza wa Jalla እናንተ የሰጣችሁን ጸጋ ብትቆጥሩት ቆጥራችሁ ማትዘልቁትም ለሚለው አላሁ Azza wa Jalla ስለዚህ ከሁሉም ኒዕማዎች የበለጠ ትልቅ ኒዕማ እስላም አድርጎሃል ሙስሊም አድርጎሃል ለጣዖት ለድንጋይ ስለ እንደዚህ ራስ ቀርጸህ ሱብሃንአላህ ራሳቸው ቀርጸው አስቀምጠው እኮ ነው ሰዎቹ እያመለኩ ያሉት ከአላህ ውጪ ወይም ቀብር ማለት ነው ራሳቸው ቆፍረው የሚገርማችሁ ኮምበልቻ ወሎ ላይ ማለት ነው ሼክ መሐመድ መኪን የሚባሉ ሼክ አሉ ሲናገሩ የሆነ ሰውዬ ነበራሉ አህያ ጭኖ እየሄደ አጋጣሚ መንገድ ላይ አህያው ታመመበት አህያውን በጣም ይወዳል ሰውዬው እንግዲህ የድሮ አባቶች የሚጓጓዙት ከዛሊካ ነገራቶቻቸውን የሚጭኑት በእነዚህ አህያ ግመል ፈረስ ምናምን ስለሆነ ይወዳሉ ከዛም ሰውዬው አህያው ታመመና ሞተ መንገድ ላይ ሲሞት ይሄን አህያማ ዝም ብዬ ለጅብ ዝም ብዬ ትቼው አልሄድም ስለዚህ ቀብሬው ሄዳለሁ ብሎ ቀብር ቆፍሮ ቀብሮት ይሄዳል ንግድ ነው ይሄዳል ወደ ሌላ ሀገር ሄዷል ማለት ነው ሰውዬው ቀብሮት ሄዳ አህያው
ሰዎች ደግሞ መጡና ያንን ቀብር ሲመለከቱ ይሄማ ከሩቅ አገር የመጣ ወልይ ነው ሀገሩ ላይ አልቀበርም ብሎ ርቆ መጥቶ እዚህ ነው የተቀበረው ስለዚህ ወልይ ነው አህያውን እኮ ሱብሃንአላህ ከዛ ምን ማለት ጀመሩ ضريح ሰሩለት እሱ ላይ ትልቅ ቤት እንደዚህ ሰሩ ቀብሩ ላይ ያህያው ቀብር ላይ አሁን ድረስ አለ ይላሉ ሼህ ከዛ ማምለክ ጀመሩ ሰዎች ያንን ማለት ነው አህያውን ከዛ ሰውየው አዛ ሐጃው ቦታ ሄዶ ሲመለስ ያንን ቀብር ይመለከታል ሲያየው ሰዎች እንደዚህ ቤት ሰርተው ምናምን ጧፍ ያደርጋሉ እዛ ከዛ የሰውየው ምን አለ ምንድነው ይሄ ብሎ ጠይቃቸው እኮ ወልይ ናቸው ከሩቅ ሀገር የመጡ ወልይ ናቸው አገራቸው አልቀበር ብሎ መጥተው እዚህ ተቀብረው አረ ይሄ እኮ አህያዬ ነው አንሰማማ ይሄ ወልይ ነው አረ አህያዬ አንሰማማ እንዴ አሉ በቃ አሁን ድረስ ይመለካል የሚያድባቸው ተመልከቱ والله ለዚህ አይነት አስተሳሰብ ራሱ አላህ ነፃ አላወጣ ተውሂድ ለሰጠ አላህን በብቸኝነት እንድታመልክ ሲጀምር ተውሂድ የሌለው ሰው ማለት ነው ሐቂቃ ሰላም የለውም ዛሬ እንትናን ሲል ዛሬ ነገ ለእንትናን ሲል ከዛ ለዛ ሲል ብጥስጥስ ብሎ ነው የሚቀረው ለአላህ ብሎ የሰጣት ራሱ ቀናት ነው ሀገራችን ላይ ለሁሉም ቀናቶች አላቸው እንትን የሚሰጧቸው ዛሬ እንትና ነገ አብዱዬ ዛሬ ጅላሊ ምናምን እያሉ ማለት ነው ለአላህ Subhanahu Wa Ta'ala ምንም ድርሻ አላደረጉለትም የሚገርማችሁ የአላህ ቀን የሚሉት ራሱ የለም ጁምዓ ነው ልትል ትችላል ጁምዓም ለሌላ ተሰጥቷል በጣም ነው የሚገርመው ሐቂቃ ለዚህ እንደዚህ አይነት ራሱ ላላደረገ አላህ Subhanahu Wa Ta'ala አቅል የሰጠን ለምንድን ነው እንድንገነዘብ ነው አይደል በቁርአን ሱረቱ الفرقان وكذلك سورة الأعراف وكذلك سورة الأنعام الله جل وعلا لهم سورة الأعراف لهم قلوب لا يفقهون بها ولهم أعين لا يبصرون بها ولهم أذن لا يسمعون ولهم آذان لا يسمعون بها جورو الله تشوف መልካም ነገርን አይሰሙም وكذلك عقل الله تشوف ልቦና ነገር ግን አልተገነዘቡበትም አይንም አላቸው ጥሩ ነገርን አላዩበትም أولئك كالأنعام بل هم أضل እነዚህ ሰዎች እንደ እንስሳ ናቸው አላህ እንደውም ከእንስሳ የባሰ ጠማሞች ናቸው بل هم أضل سبيلا إلى سورة الفرقان كامل እንደውም ከእንስሳ የባሰ ጠማሞች ናቸው ይላል አላህ Subhanahu Wa Ta'ala سبحان الله الله ለዚህ ላላደረገ አላህ ልታመሰግን ይገባል ሐቂቃ አላህ የተውሂድ ባለቤት ላደረገ ያሳዝናል ሰው ሐቂቃ ቀብር አሁን ደገር የሚባል ሀገር አለ ሽርክ በጣም የሚታወቅበት የሆነ ضريح ያለበት ወደዚህ ወደ ወሎ ካላላ ውስጥ ማለት ነው ምንድነው ضريح አለ ትልቅ ቀብር ማለት ነው እናቶች አባቶች ከሩቅ ሀገር ሄደው ስንትና ስንት ትራንስፖርት ማለት ነው አውጥተው እዛ ሄደው ሽርካቸውን ጥጥት አድርገው ይመጣሉ አንተ ትራንስፖርት ስንት አውጥተህ አላህን Subhanahu Wa Ta'ala የምታመልክበት ወይም ደግሞ ዳዕዋ ወይም ደግሞ ጥሩ ነገር ካልሆነ በስተቀር ሽርክ ለመጠጣት ይሄን ያክል ጉዞ ስንትና ስንት ኪሎ ሜትር ማለት ነው ሄደው ብርድ ውርጭ ምናምን ሳይሉ ዝናብ ሳይሉ ፀሐይ ሳይሉ ይሄ والله በእኛ ላይ የሆነ ክፍተት እንዳለ ያሳያል ምን ተውሂድ ያለው ሰው የአላህን Subhanahu Wa Ta'ala ዲን ለመነሰር በማንኛውም ጊዜ ጠንካራ በገንዘቡም ሊሆን ይችላል በጉልበቱም ሊሆን ይችላል ጃሂዱ المشركين ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም بأموالكم وألسنتكم በገንዘባችሁም በራሶቻችሁም በመላሶቻችሁ ተውሂድ ያለው ሰው በዚህ መልኩ ነው መሆን ያለበት ትልቅ ጸጋ ላይ ነው ያለው ተውሂድ ካለ ትልቅ ጸጋ ነው ተውሂድ የሌለው ሰው ምንም የፈለገውን ዒባዳ ቢሰራ ተቀባይነት የለውም لئن أشركت ليحبطن عملك ولتكونن من الخاسرين ማን ያላችሁ ለነብያችን የተባለ ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين نبيهم عليه الصلاة والسلام قالوا من مات وهو يدعو من دون الله ندا دخل النار حديث صحيح بخاري زقبت حديثنا الله جل وعلا بالقرآن يالو من دنه لئن أشركت لاجه بانت النبي صلى الله عليه وسلم بتاقارا بالله لا بتاقارا لا يحبطن عمله سران دال لي يتبسال سران دال لي يطفال يسجدكو صلاة يدركو حج يصومكو رمضان
የተለያዩ ዒባዳዎች የፈጸምካቸው አይጠቅሙህም ምን ካደረክ ከአላሁ ጀለ ወዐላ ውጭ ያለውን ካመለክ አይጠቅምህም ወለ ተኩነነ ሚነል ኻሲሪን ይሄ ብቻ አይደለም አላቸው ምንድነው ሌላው በአኺራም በዱንያም ከሚከስሩ ሰዎች ትሆናለህ አላቸው ይሄ ሐቂቃ በጣም ያስፈራል ስለዚህ ሽርክ የሚባለው ነገር ስራን እንዳለ የሚያወድም ነው የተፈጠርንበትን ዓላማ የሚያዘነጋ ነው ተውሂድ የሚባለውን የሚጻረር ተውሂድ ከሌለ ዒልም ላይ ማለት ነው የፈለግከውን ያክል ዕውቀት ቢኖርህ ምንም ጥቅም የለውም ተመልከት ብዙ ሰዎች እንኳን ዕውቀት አላቸው ዕውቀት ብዙ የሆነ ፈኖችን አጥንተዋል ነገር ግን ዓቂዳ ላይ ባዶ ሽርክ ነው ያለው እነሱ ዘንድ ሐድራ ይባላል ሐድራ ማለት ምን መሰላችሁ ይሰባሰቡና ደረሶች አሉ ከذلك የሚያቀራቸው ሼክም ይኖራል እዚህን ጊዜ የሆነ የተዘጋጀ ኪታብ አለ ቡሩዳ መሳሰለ ማለት ነው የሱፊዮች ኪታብ ነው ከዛ ከሱ ያዩ ሽርክ ነው መንዙማ ነገር ማለት ነው እያሉ ሽርክ ነው የሚናገሩት የሀገራችን ሰው ደግሞ አረበኛው ላይ ማሻአላህ ከተናገርክ ማለት ነው በቃ ሰሚዕና ወአጣዕና ነው የሚለው ሰምቻለሁ ታዛዥ ነኝ አረበኛ ተናገር ብቻ ብትሰድበው ራሱ አሜን ልን ይችላል አሁን ደግሞ ወደ እንግሊዘኛው መጥቷል ሰው ትንሽ እንግሊዘኛ ጣል የሚያደርግ ከሆነ ሱብሃንአላህ እንደዚህ መሆን የለበትም ማለት ነው አረበኛ ማለት የጀነት ቋንቋ ነው የቁርአን ቋንቋ ነው ምን ልንወደው የሚገባ ልንማር የሚገባ እሱ ነው ይሄንኛውንም ጣሉ ማለት ያለኝ ስለዚህ በእንደዚህ በሚሉባቸው ጊዜና የሚናገሩት ነገር ስትመለከተው ማለት ነው ቀስ አድርገህ በመንዙማ ወይ በድቤ ምናምን ስለሆነ ሳይሆን ቃላቶችን መዝግበህ ይዘህ ማለት ነው ያለውን ቃል በቁርአን በሐዲስ ብትመዝነው ኩፍር ነው እንዳለ የሚናገሩት እዛ ኪታብ ላይ ያለው ማለት ነው ከነዚህ ላላደረገህ ራሱ አላህን ማመስገን ያስፈልጋል ሐቂቃ ሰዎች ብዙ ነገር ከሁሉም ነገር ጸጋ ወላሂ ትልቁ ጸጋ ተውሂድ ነው ወኢን ተዑዱ ኒዕመተላሂ ላ ተሕሱሃ ከሁሉም ነገር ትልቅ ጸጋ የሰጠህ ለአንተ ምንድነው ተውሂድ ነው አላህን ዐዘ ወጀል ብቻ እንድታመልክ አደረገ አላህ በሱ አዋሚር ላይ እንድትሄድ አደረገ ተውሂድ የሌለው ሰው ደግሞ መልእክተኛው መጻረር ይጀምራል መልእክተኛው መጻረር ማለት ምን ማለት ነው እነሱን ያለ ደረጃቸው ከፍ የአላህን ደረጃ የሚሰጡ አሉ አይደል ነብዩ ሰለላሁ ዐለይሂ ወሰለም ላ ተጥሩኒ ከማ አጥረት النصارى ابن مريم ብለው ተናግረው ካልከለው ሳለ فقولوا عبد الله ورسوله ብለው ተናግረው ሳለ ከዛ ደረጃ ከፍ የሚያደርጓቸዋል ነብዩን ይሰጣሉ وكذلك ነብዩን ምን ይላሉ ነብዩ ይመጣሉ حتى في ليله مولده ይመጣሉ ይያሉ የሚናገሩ ሰዎች ይኖራሉ ይሄ ሁሉ ምንድነው ከዚህ በዋضح ግልጽ የሆነ ምንድነው ውሸት ማጭበርበሪያ የተለያዩ እንትኖች አሉ በዛ ዙሪያ የተጻፉ ኪታቦችም ቢሆኑ በውሸት የታጨቁ ይሆኑ ወይም ደግሞ ከአህለሱና ወልጀማዓ የማይቆጠሩ ኪታቦች ናቸው ኪታቦችን በተመለከተም አረበኛ የተጻፈ ሁሉም ኪታብ አይደለም በአረበኛ ሽርክ አለ የተጻፈ በአረበኛ ቢድዓ አለ ኹራፋቶች አሉ ስለዚህ ምን ቀራቸው ኪታቦችም አቂዳችን የሚያስተካክሉ እምነታችን የሚያስተካክሉ ኹራፋትና ቢድዓ ላይ የሚጥል መሆን የለባቸው የነዚህ አይነት አካይድ የሚሄዱ ሰዎችን ኪታብ መቅራት አያስፈልግም መቅረብም አያስፈልግም እንደነዚህ አይነት ኪታቦችን የሚያየው ዓሊም ትልቅ የሆነ ዓሊም ስተቶችን አይቶ ረድ ለማድረግ ከሆነ خلاص ካልሆነ طالب العلم አይጠበቅበትም ከነዚህ አይነት طالب العلم ስንት አሉ አይደል ምርጥ ኪታቦች አሉ አቂዳችን የሚያስተምሩ ተውሂድን የሚያስተምሩ ማለት ነው አንዳንድ ሰው ማለት ነው ተውሂዱን በማጣቱ ምክንያት ግልጽ የሆነ ማጭበርበር ውስጥ ይገባል ተውሂዱን በማጣቱ እሱም ምንድነው ለምሳሌ ቢድዓ ላይ የሚወድቁ ሰዎች ኖርማል ቀጥታ የሆነ ውሸት የሚዋሹት ውሸት አለ ነብዩ ሰለላሁ ዐለይሂ ወሰለም በተወለዱበት ከረቢዕ አልአወል 12 ቀን በሚሉት ማለት ይሄ እንግዲህ አርጀሑ እሱ አይደለም ሰው ዑለማዎች ተናግረዋል በዚህ በኩል በቀጥታ የሚታወቅ ነገር የለም የተወለዱበት ቀን በዛ ቀን ነብዩ ይመጣሉ ይላሉ የሚገርማችሁ የሚሰሩት ማጽበርበሪያ ምንድነው መብራት ይዳጠፋሉ መብራቱ አንዱ ሰውዬ እንደዚህ መውሊድ ላይ ተጠርቶ ሄዶ ከዛም በኋላ መብራቱን አጥፍተው ሰውየው ድንብርብር ብሎታል ከዛ ኢማሙ ምን አደረገ ያለው አማራጭ ወጥቶ ማለት ነው መጀመሪያ በሯን በደንብ ስለሚያውቃት ወጥቶ ጠፍቷቸው ይላል ከዛ
ሲፈልጉት ሰውየውን አጡት በኋላ መብራቱን ሲያበሩ ቢፈልጉት የለም ምን አለው እስኪን ፈልገው ብለው ወደዛ ተራራ ላይ ሲወጡ ተራራው ላይ ያገኙት ሰውየው ምን ሆኑ ሸሆቹ አሉ ምን አለ ሰውየው ነብዩ ልሸኝ መጥቼ ነው ሱብሃንአላህ ተመልከቱ ወላሂ ሰውየው የአላህን ቃል እየተናገረ ኢማም ተብሎ ተቀምጦ እንደዚህ ዋሻል ሱብሃንአላህ ነብዩ ልሸኝ መጥቼ ነው እዚህ ተራራ ድረስ ነብዩ ሰለላሁ ዐለይሂ ወሰለም የዛሬ ስንት ሺህ ዓመት የሞቱ አይደል ከየት ነው የሚመጡት ወዴት ነው የሚመጡት የሚነሱ የሚቀሰቀሱ ቂያማ ማለት ብቻ ነው ከዛ በኋላ ሞተዋል አልኩ አንዳንዱ ደግሞ ከዚህ አልፎ ነብዩ አልሞቱም ይላል ግልጽ ነብዩ አልሞቱም ሱብሃንአላህ አላህ ሱብሃነሁ ወተዓላ ኢነከ መይት ብሏቸዋል አንተም ትሞታለህ ወኢነሁም መይቱን እነሱም ይሞታሉ ስለዚህ ከሽርክና ሽርክ ውስጥ ወከذلك ቢድዓ ውስጥ ከገባ የለለ ፍልስፍና ስለምትከተል ከቁርአን ከሐዲስ ውጭ ስለምትወጣ ምን ታመጣለህ ውሸቶች ፍልስፍናዎችን አቅልህ ራሱ የማይቀበላቸው ንግግራቶችን ነው የምታመጣው አንዳንዱ እንደዚህ የቃመጫት ያስፈራራል አንዳንዱ እኔ አሁን ወልይ ሆኜ ጉድ አመጣላለሁ ተጠንቀቅ ይላል ሐቂቃ ድምጽ ሰምቻለሁ እኔ ራሱ እንደዚህ ነው አሁን ወልይ ሆኜ ጉድ አመጣለሁ ሱብሃንአላህ ወልይ የሚባለው ምን አይነት የአላህ ወልያቶች እነዚህ ናቸው እንደዚህ ጉራ የሚቸረችሩ ናቸው ወአውሊያ የሚባል ኢማም ኢብኑ القيم رحمه الله እንደሚለው ሁለት አይነት አውሊያ አለ አውሊያ الرحمن واولياء الشيطان የሸይጣን ወልዮች ናቸው እነዚህ አይነት ይላል ስለዚህ በጥቅሉ አላሁ ዐዘ ወጀል እኛን የፈጠረበት ትልቅ ዓላማ አለ ተውሂድ አላህን በብቸኝነት ማምለክ ከሱ ውጭ ከወጣን ሽርክ ነው እሱ ደግሞ ስራችን ገደል የሚያስገባን አህሉ ሰዓዳ هم አህሉ ተውሂድ እንደሚለው ሸይኹል ኢስላም ኢብኑ ተይሚያ አህሉ ሰዓዳ እድለኛም የሆኑት ደስታን የሚጎናጸፉ ሰዎች በዱንያም በአኺራም ማናቸው የተውሂድ ባልተቤቶች ናቸው الله بقرآن እንደሚለው ሱረቱ الأنعام الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون እነዚያ ይላል አላህ ያመኑ በአላህ አንድነት ያመኑ ولم يلبسوا إيمانهم بظلم أي بشرك በሽርክ እምነታቸውን ያልቀላቀሉ ማለት ነው በሽርክ እምነታቸውን ያልቀላቀሉ አላህን በብቸኝነት ብቻ ሲያመልኩ ይሄዱ በዱንያ أولئك لهم الأمن أمن على الله ለነሱ ምን አለላቸው ሰላም አለላቸው በአኺራ ላይ ከእሳት ነፃ ናቸው وهم مهتدون እነሱ ደግሞ ትክክለኛው ጎዳና የተመሩ ናቸው በዱንያ ላይ ትክክለኛ አላህ ያዘዘው ይሄን መንገድ ተከተሉ ብሎ ያዘዘውን የመልእክተኞችን ጎዳና የሚከተሉ ናቸው እነዚህ ሰዎች እድለኞች ማለት እነዚህ ናቸው ስለዚህ የተውሂድ ባልተቤት ከሆንክ አላህን ልታመሰግን ይገባል በዛው ላይ ልትጸና ይገባል በዲን አልእስላም ልታፍራ ይገባል በእስልምና ልታፍራ ይገባል ሰው ሐቂቃ እንዴት ነው ሰው እንደዚህ ባደባባይ ዛሬም እንዳጋጠመ ታውቃላችሁ በመኪና ስመጣ ቀጥታ ተነስተው ማለት ነው ይሰብካሉ እንትን ውስጥ ባዝ ውስጥ ማለት ይሰብካል እንደዚህ አያፍርም እኛ እናፍራለን አላህ Subhanahu Wa Ta'ala اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا ስለ ተውሂድ ስለ አላህ አንድነት ለመናገር እትፈራ ይገባል አላህ Subhanahu Wa Ta'ala በብቸኝነት እንዲመለክ ዳዕዋ ልታደርግ ይገባል በቻልከው ያክል ካልቻልክ ልትማር ከዚያም በኋላ ከተማርክ በኋላ ደግሞ ዳዕዋ መሰረት ስለሆነ ሐቂቃ ተውሂድ ከሌለ ሌላው ዒባዳ አይጠቅምም መሰረት ነው አሳስ ለሁሉም ነገር ማለት ነው ሰላት የሚሆን ዘካ ሁሉም ነገራቶች የሚጠቅሙት ተውሂድ ሲኖር ነው ነቢያት በመጀመሪያ ዳዕዋ ያደረጉት ያ ቀውም ኢዕቡዱላህ ማ ለኩም ሚን ኢላሂን ገይሩ እያሉ ዳዕዋ ያደረጉት በመጀመሪያ ሰበቡ ምንድነው ካልን ለሁሉም ነገር መሰረት ስለሆነ ነው ተውሂድ ከሌለ ሌሎቹን ማለት ነው ዒባዳዎች በመፈጸማቸው ምንም የሆነ ጥቅም አይኖራቸውም ስለዚህ ተውሂዳችን ላይ እንጽና እላለሁኝ ኢንሻአላህ አላህ Subhanahu Wa Ta'ala ሁላችንም ተጠቃሚ አላህ ያደርገን በእስልምናችን ልንዋብ ይገባል ሁሉም ነገር በቃ ሙስሊም መሆን አለበት ሙስሊም ከሆነ ስማችንም ሙስሊም መሆን አለበት ቁርአን ሐዲስ طيب بفهم الصحابه መከተል ያስፈልጋል ሐቂቃ ከዛ ውጪ ግን የተለያዩ ቢድዓዎችን ከነዚህ ከሁሉም መራቅ ይጠበቅብናል الله Subhanahu Wa Ta'ala بسمانه تتقامي الله يدرجن الله لتفتربت علامة كم يقولوا الله يدرجن جعلني الله إياكم من الذين يستمعون القول فيتبعون أحسنه هذا والله تبارك وتعالى أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته